C++ ፕሮግራሚንግ አልጎሪዝም ኤንድ ፍሎ ቻርት ሁለተኛ ምዕራፍ ላይ እንገኛለን። ዛሬ የምንማማረው ክላስ አልጎሪዝም አንድ ኤግዛምፕል ወስደን ከፍሎ ቻርት ጋር እንዴት ማገናኘት እንደምንችል እንማራለን። እንጀምር። algorithm example 1 write algorithm to add of two numbers before writing of algorithm ከመጀመራችን በፊት ምን ማድረግ አለብን የሚለውን ቅድመ ሁኔታ አንፃር ነው ምን ጀምረው። ያ ማለት understand a problem what is the goal ችግሩን በግልጽ መረዳት ምን አይነት ችግር መፍታት እንደምንፈልግና መጨረሻ ግቡ ምን እንደሆነ መረዳት። በዚህ ኤግዛምፕል አንፃር ሁለት ቁጥሮች ምንደምር ከሆነ is simply of addition ብለን ኤክስፕሬሽን ማድረግ እንችላለን። ሁለተኛው is gather the requirement what do we need identify input the output ኢንፑት ማለት ችግሩን ለመፍታት የሚያስፈልገንን መረጃዎች ግብአቶችን ወይም ዳታዎችን መለየት። የሁለት ነምበሮች አድ ለማግኘት አልጎሪዝም እየሰራን ከሆነ የሚገቡት መረጃዎች ወይ ግብአቶች ኢንፑቶች ሁለት ቁጥሮች ይሆናሉ ማለት ነው። የሚገቡ መረጃዎች ምን ይሆናሉ? ሁለት ቁጥሮች ይሆናሉ ማለት ነው። ከዛ አንፃር ሁለት ቁጥሮች ያስፈልጉናል ማለት ነው። ለዚህ outputs that means ውጤቱስ አልጎሪዝሙ ሲጠናቀቅ የሚያስገኘው ወይስ ማግኘት የተፈለገው ውጤት መግለጽ ማለት ነው። ያን ኢንፑት እንለዋለን። የሁለት ነምበሮች እየደመርን ከሆነ የሚመጣ ውጤት ድምር ይሆናል ማለት ነው። ስለዚህ sum of two number ብለን መግለጽ እንችላለን ማለት ነው። is sum of two number ብለን ኤክስፕሬሽን ማድረግ እንችላለን። then that is expected output እንጠብቀው output expected sum of two number ይሆናል። then the input አልጎሪዝማችን ምንድነው የሚሆነው? is አንደኛ number 1 ሁለተኛ ደግሞ ሁለት ነምበሮች ያስፈልጉናል ካል is number 2 የሚል is variable ወይም ደግሞ is ቁጥሮች ሊሆኑ ይችላሉ ማለት ነው። ኦኬ write an algorithm state step የተቋጨ ስቴፕ ያለው መጀመሪያ እና መጨረሻ ያለው የአልጎሪዝም ህግ የተከተለ የአልጎሪዝም አጻጻፍ ከዚህ አንፃር እንጽፋለን ማለት ነው። input for this algorithm ለዚህኛው አልጎሪዝም ኢንፑት የሚሆነው ምንድነው? is accept of two number ሁለት ነምበሮችን የሚቀበል ማለት ነው። ከምን ከኮምፒውተሩ ምንልከው ለፕሮግራማችን ስንት መሆን አለበት? ሁለት ነምበሮች መሆን አለበት። ያ ሁለት ነምበሮች ኢንቲጀር ሊሆን ይችላል or decimal number ሊሆን ይችላል or ሌላ way of fraction ሊሆን ይችላል ማለት ነው። ያንን from the user or predefined resource ሊሆን ይችላል ማለት ነው። ወይም ሁለት ነምበሮችን ለጀነራል እንዲሰራ አድርገን መስራት እንችላለን። ወይም ደግሞ የተገደበ defined የሆነ ሶርስ x 10 እና y 20 ብለን ሁለት ነምበሮችን መደመር እንችላለን። that is defined ያደረግን ሶርሱን defined በማድረግ ወይም ደግሞ ለሁሉም እንዲሰራ አድርገን ደግሞ ፕሮግራም ወይም ደግሞ ፍሎ ቻርት or sum of algorithm መጻፍ እንችላለን ማለት ነው። ኦኬ outputስ ፋይናል ሪዘልቱ ምንድነው? calculate the sums it must be represented displayed to the user ይሄኛው ለተጠቃሚው ምን መሆን አለበት? ዲስፕሌይ የሚሆንበት ስክሪኑ ላይ ዲስፕሌይ የሚሆንበት ፋይናል ኢንዱ ኦፍ ውጤቱ output sum of the result ሊሆን ይችላል ማለት ነው። በዛ አንፃር algorithm example addition of two number is step form of algorithm way step form of algorithm ወይ በስቴፕ ፎርም ስንጽፈው መጀመሪያ ምንድነው? this start step 1 is start step 2 is what? take off the value of
two numbers that is number 1 እንደ number 2 at the input እንጠቀማለን ማለት ነው። እንደ input ሁለት ነምበሮችን እንወስዳለን። then እነዚህ ሁለት ነምበሮችን ምን እናደርጋለን? calculate with the sum. This is a process. So this is input, this is process of that is sum. What sum? Number 1 and number 2. Then print this sum is at the step 4 and the end or can be stop ብለን መቋጨት እንችላለን ማለት ነው። Okay, algorithm can be expressed in many ways of notation including natural language, programming language or the flowchart. Okay, algorithm በናቹራል ኦፍ ዘ ላንጉዌጅ ዘ ሁማን ላንጉዌጅ በእንግሊሽ በፈለጋችሁ ቋንቋ ኤክስፕሬሽን ማድረግ ይቻላል። ሌላኛው ደግሞ በፕሮግራሚንግ ላንጉዌጆችን መግለጽ እንችላለን፣ ወይም ደግሞ በፍሎቻርት በሌላ መንገድም አልጎሪዝም መግለጽ እንችላለን ማለት ነው። ግን ከዛ ውስጥ ሜን የሆኑ three type different way of stating of algorithm የምንላቸው step form algorithm that is step by step of procedure, pseudocodes is code like of algorithm and the flowchart is graphical representation እንለዋለን ማለት ነው። step form ማለት ነው step by step procedure is natural language using those number the step to be clean defined each of action in the sequences. አሁን ቀደም የደረደርነው the step by step procedure እንለዋለን ማለት የአልጎሪዝም አጻጻፍ ውስጥ step by step procedure is natural language of እንግሊዘኛን የሚጠቀም is using the number of the step 1 step 2 እያለ እያንዳንዱን ሲኩዌንሶችን አክሽኖችን ዲፋይንድ የሚያደርግ ማለት ነው። ሁለተኛ አልጎሪዝም አጻጻፍ is expression by English with like of a language በእንግሊዘኛ ላንጉዌጅ ሲዶ ኮድ እንለዋለን ማለት የኛው ጀነራሊ የኮድ ላንጉዌጆችን እና የናቹራል ላንጉዌጆችን ጥምር የሆነ የአልጎሪዝም አጻጻፍ ከስቴፕ ፎርም ትንሽ ወደ ኮድ ኦፍ አልጎሪዝም የሚጠጋ አልጎሪዝም አጻጻፍ ሲዶ ኮድ እንለዋለን። እሱን ቀጣይ ሴክሽኖች ውስጥ እናያለን። ለዛሬ ግን ምንድነው የምናየው? ፍሎቻርት ግራፊካል ሪፕሬዘንቴሽን ኦፍ አልጎሪዝም በግራፍ ኦር በሲምቦል ኤክስፕሬሽን ማድረግ ማለት ነው።